ሄሎ ሄሎ፣ እንደምን አላችሁ? ደስ የሚል ቀን ለእናንተም ደስ የሚል ቀን ይሆንላችሁ። እግዚአብሔር ይመስገን። ዛሬ እስቲ ኢትዮጵያ ስትሄዱ ምን ማድረግ አለባችሁ የሚለውን ልንገራችሁ። አዎ እኔ ደረሰብኝን። አንደኛ ወደ ሻፒንግ ሴንተር ስትሄዱ ራሳችሁን ቀይሩ። በተቻላችሁ አቅም ብራንድ ያለው ልብስ ወይም ቦርሳ ወይም ጫማ አታድርጉ። አዎ ምክንያቱም ይነጋገሩባችኋል። ሁለተኛ እንግሊዘኛ አትደባልቁ። በተቻላችሁ አቅም በአማርኛ ብቻና ብቻ አውሩ። ቢቻላችሁ በሌላ ቋንቋ እንግሊዘኛ አትደባልቁ፣ ምክንያቱም ታርጌት ያደርጓችኋል። ከአንዱ ሻፕ ስትሄዱ ወደ አንዱ ስትሄዱ በስልክ ይነጋገሩባቸዋል። ቼን አላቸው። አዎ እንዳትጠቁ፣ እንዳትበሉ። ሁለተኛ ታክሲ ስትይዙ ወይም ኮንትራት አድርጋችሁ ስትይዙ ወይም የሚያመላልሳችሁ የቅርብ የሆነ የምታምኑት ሰው መሆን አለበት። አዎ ትበላላችሁ። ሶስተኛ ሆቴል ልክ ስትወጡ ወይም ቆልፋችሁ ስትሄዱ ስትወጡ ስትገቡ ቼክ አርጉ እቃችሁን። አዎ በደንብ እቃችሁን ቼክ አርጉ። ስፔሻሊ ደግሞ ጨርሳችሁ ወደ ቤታችሁ ወደ ሀገራችሁ ስትመለሱ ቼክ አርጉ። አዎ እነዚህን 3 ነገሮች ተጠቀሙ። አይ ሆፕ ይጠቅማቸዋል ብዬ ገምታለሁኝ። አዎ ይጠቅማቸዋል። ኦኬ ባይ